በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙን ለመቀደስ ክብሩን ለመውረስ በእግዚአብሔር ቸርነት ከያላችሁበት የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን አደራችሁ? እንደምን አደራችሁ? አሜን። የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሌሊቱን ባርኮ ጨለማውን አሳልፎ ሁላችንን በሰላም በሕይወት ጠብቆ ከያለንበት ለምስጋና በፊቱ ስለሰበሰበን ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔርን ለመምሰል ራስህን አስለምድ። እንደ እግዚአብሔር ቸርነት ዛሬ የምንነጋገርበት የትምህርታችን ርዕስ ነው። እግዚአብሔር አምላካችን በቸርነቱ በካህልነቱ በመካከላችን ተገኝቶ እሱ እንዲያስተምረን፣ እርሱ እንዲመክረን፣ እርሱ ቅዱስ ቃሉን እንዲያሰማን፣ ቃሉን እንዳንሰማ፣ በቃሉ እንዳንኖር፣ በቃሉ እንዳንጠቀም ከሚፈታተነን ከፈታኝ እግዚአብሔር ይጠብቀን። ምንድን ነው ርዕሱ? እግዚአብሔርን ለመምሰል ራስን አስለምድ ወይንም አለማምድ። ከሙከራ ውስጥ ነው ማለት ነው እግዚአብሔርን መምሰል የሚገኘው። እንግዲህ እንደ እግዚአብሔር ፈቃድ በዚህ ርዕስ ዙሪያ እንነጋገራለን። ቃሉ ከየት እንደተገኘም ማስተዋል ይኖርብናል። ከመጽሐፍ ቅዱስ የወጣ ቃል ነው፣ የእግዚአብሔር ቃል ነው። የእግዚአብሔር ቃል በከንቱ የተነገረ ምንም ነገር የለም። ሁሉም ስራውን ይሰራል። መልካም ምድር ላይ የወደቀ ዘር ሁሉ ክርስቶስ እንዳለ ይበቅላል፣ 60 30 100 ያፈራል እንዳለ ሁሉ ያፈራል። የእግዚአብሔር ቃል ሳፈራ የሚቀረው ምናልባት መልካም መሬት ያላገኘ እንደሆነ ነው እንጂ መልካም መሬት ካገኘ የእግዚአብሔር ቃል በብዙ ያፈራል እና በእኛም ላይ የእግዚአብሔር ቃል እንዲያፈራ መልካም ፈቃዱ ይሁንልን። እርሱ ካላስተማረን፣ እርሱ ካልመከረን ብዙ ችግር አለና እግዚአብሔር ኑ ወደ እኔ አሳርፋችኋለሁኝ፣ እኔ መግባችኋለሁኝ፣ እኔ አድናችኋለሁኝ፣ እኔ እመራችኋለሁ ይለናል። ሰይጣን ደግሞ ምን ይላል? በዛ አንጻር ወደዛ አትሂዱ፣ ቃሉንም አትስሙ። ለምንድን ነው እንዲህ የሚለው ሰይጣን? ምሽጉ እንዳይፈርስበት። እሱ የተመሸገበት ምሽግ አለውና ያ ምሽጉ እንዳይፈርስበት፣ እርቃኑን እንዳይቀር በዚህ ምክንያት እንጂ ለእኛ አዝኖ ወይንም ደግሞ ወደ ስህተት ነው የምትሄዱት ብሎ ለእኛ አዝኖ አይደለም። ድሮንም ቢሆን አዳምና ሔዋንን ያሳሳተው እኮ ተጎድታችኋልና የእኔ ቃል ይበጃችኋል ብሎ ነው ጉድ የሰራቸው። ዛሬም ደግሞ በዚህ መልኩ እየተንቀሳቀሰ ነው ያለው። ወደ እግዚአብሔር እንዳንመጣ፣ እግዚአብሔርን ቃል እንዳንሰማ የእሱን ሐሰት ሊጭንብን ብዙ የተበተበው ትብትብ አለውና ያን ትብትቡን ሊጭንብን ነው የሚፈልገው። እግዚአብሔር አይነ ልቡናችንን ስላበራልን እናመሰግነዋለን። ከእንግዲህ ወዲህ ለጨለማ ዳኛ አንገዛም። አንድ መዝሙር ነበረች፣ እንደው ታስታውሱ እንደሆንም የሚያስታውስ ሰው አለ? ግን የድሮ ናት። እንደ ዛሬ መዝሙር ባልበዛበት ዘመን ነበረችና አንድ ስንኝ ነበረች። አንገዛምና ለጨለማው ዳኛ መሸፈት ካልቀረ እንፈልግ መዳኛ መሸፈት ካልቀረ እንፈልግ መዳኛ የምትል ነበር። ምን ነበረ መዝሙሩ መጀመሪያ? አንገዛምና ለጨለማ ዳኛ መሸፈት ካልቀረ ምን ይሁን? እንፈልግ መዳኛ።
መዳኛችን ማን ነው? እግዚአብሔር ነው። የሞተልን ቤዛ የሆነን ነፃ ያወጣን መንግስቱን ያዘጋጀልን። ከዚህ ውጭ ያለ መዳኛ ታምናላችሁ? ከዚህ ውጭ ያለ ብላችሁ? አለበለዚያ ክርስቲያን አይደላችሁም። ከዚህ ውጭ መዳኛ አለ የምትሉት ከሆነ ክርስቲያን አይደላችሁ። እንዲህ የሚሉሉ ዲያብሎስ እንጂ ክርስቲያን አይደለም። የወንጌል ቃል ድንቁርና የሆነባቸው፣ የወንጌል ቃል ጨለማ የሆነባቸው፣ የእግዚአብሔር ብርሃን ጨለማ የሆነባቸው፣ ዲያብሎስ ጨለማ የጋረደባቸው ብዙዎች ናቸው። ለእኛ ስላበራልን ክብር ምስጋና ለሱ ይሁን። ከእርሱ የሚለየን ምንም ነገር የለም። ይህንን ነው ማመን የሚገባን። ዲያብሎስ ልማዱ ነው ቢያናፋ። ቅዱስ ጴጥሮስ ብሎታል፣ ጠላታችሁ ዲያብሎስ እንደ አንበሳ ያናፋል ብሏል። ምንም ጊዜ 10 ጊዜ ያናፋ፣ ከእግዚአብሔር እጅ ፈልቅቆ የሚወስደን አለ? የለም። እንደ ቃሉ እንኖራለን። ማንንም አልበደልንም፣ ማንንም አልነቀፍንም፣ ከማንም አልደረስንም። ወንጌል እንማር፣ የሞተልንን ጌታ እንወቀው፣ ወዶናልና እንውደደው ነው ያልነው። ከዚህ ውጭ ያልነው ነገር የለም። ይሄ ለዲያብሎስ ስለማይጥመው፣ ይሄ ለሱ ስለማይበጀው እኛ ወደ እግዚአብሔር ከርን የሱ ምሽግ ይፈርሳል። ቅዱስ ዮሐንስ በመልእክቱ ምን አለ? የሰይጣንን ሥራ ያፈርስ ዘንድ እግዚአብሔር ተገለጠ ብሏል። በአንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የምታገኙት ነው። የሰይጣንን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ብሏል። ስለዚህ የእግዚአብሔር ልጅ እየተገለጠ እየተነገረ ስለሱ እየተሰበከ በሚሄድበት ሰዓት የዲያብሎስ ምሽግ ደግሞ ምን እየሆነ ነው የሚሄደው? እየፈረሰ። አሁንም ያፈርስልን እግዚአብሔር። እና ስለዚህ እግዚአብሔርን ለመምሰል ራስን አስለምድ። በዚህ ነው የምንማረው። ክብር ምስጋና ይግባውና ጥንቱንም ቢሆን እኮ እግዚአብሔር ሰውን ሲፈጥረው ራሱን አስመስለው ነው አይደል? ንባቡም ይነግረናል። በምሳሌያችን እንደ አርአያችን ምን እናርግ እንፍጠር አይደል የተባለው? ስለዚህ እግዚአብሔር ጥንቱንም እንድንመስለው ፈቅዷል። አሁን ደግሞ በዘመነ ወንጌል የበለጠ እንድንመስለው፣ እሱም ደግሞ የበለጠ በዘመነ ወንጌል መስሎን ምን መምሰል ብቻ እኛን ሆነ እንጂ ይሄ ማለት ነው። ይሄንን ማወቅ ክህደት አይደለም። ይሄን ማስተማር መናፍቅነት አይደለም። ተግባባን? በሌላ መልኩም ደግሞ ግንዱን ከያዝነው ቅርንጫፍ ይኖራል አይኖርም? ይኖራል አይደል እንዴ? ግንዱን ያዘው፣ ቅርንጫፉ ነገ ይመጣል። እነሱ ስለ ቅርንጫፉ አልተሰበከም፣ ስለ ቅርንጫፉ አይናገርም እያሉን አይደለም ያሉት? ግንዱን ያዘው። ግንዱን ከያዝከው ቅርንጫፉ አብሮ ይመጣል። የት ይሄዳል? ገብቷችኋል? የምናገረው ለሁላችሁም ግልጽ ነው። በቃ አለቀ። ግንዱን ከያዝከው ጳውሎስም ይመጣል፣ ጊዮርጊስም ይመጣል፣ እናቱም ትመጣለች። አይደለም እንዴ? እሱን ሳትይዘው ታዲያ ቅርንጫፉን ብቻ ይዘህ የት ታገኘዋለህ? ያዝ። ለዓለም ሂዱና ምን ስበኩ ነው ያለው ክርስቶስ? እስኪ ንገሩኝ እናንተ፣ ምን ስበኩ ነው ያለው? ወንጌል ነው አይደለም ያለው? እውነት ነው አይደል የምትናገሩት? ይሄ ነው የተነገረው። ታዲያ ይህን መስበክ ኃጢአት እንዴት ይሆናል? እንዴት በደል ይሆናል? እናስተውል። ከእንዲህ አይነት ከዲያብሎስ መጋረጃ እግዚአብሔር ይሰውራል። ይቀጥልልን ንባቡ። ምንድነው የትምህርታችን ርዕስ? እንዳንረሳ፣ የሚረሳ ርዕስ አይደለም ይሄ። እግዚአብሔርን ለመምሰል ራስን ምን አድርግ? አስለምድ። ይለመዳል ማለት ነው እግዚአብሔርን መምሰል። መጀመሪያ እግዚአብሔርን ለመምሰል እንግዲህ ምን ማድረግ እንዳለብን ቃሉ ይነግረናል። በቃሉ መሰረት እንመስለዋለን። ምንድነው የሚለው? ይሄ ጥቅስ ነው። አንብቡ ሁላችሁም፣ ድምጻችሁን ከፍ አድርጋችሁ። ይሄ እንደው ባለፈው ድምጻችሁ በጣም ወርዶ ነበረ። መሆን የለበትም። እኔ ሞቅ አድርጌ ሳስተምራችሁ እናንተ ሞቅ አድርጋችሁ ተማሩ። እንደሱ አይደል እንደ መሆን ያለበት? አዎ። እኔ ደግሞ ብሉልኝ በሞት አፈር ስሆን እያልኳችሁ እናንተ ደግሞ እሺ እንበላለን ብላችሁ መብላት አለባችሁ አይደል እንዴ? በቃ እና ስለዚህ ምንድነው የሚለው የዛ ላይ? በእምነትና በተከተልኸው በመልካም ትምህርት ቃል የምትመገብ። አየህ፣ የምትመገብ ነው አይደል የሚለው? ያ ምክንያቱም ቃሉን ነው የምንመገበው። እግዚአብሔርን የሚያስመስለን ምኑ ነው? ቃሉ ነው። ልብ አድርጉት።
ቃሉ ነው ሕይወት የሚሰጠን የሚያለመልመን። ስለዚህ እግዚአብሔር እንድንመስል የሚያደርግ ቃሉ ነውና በመልካም ትምህርት ቃሉን የምትመገብ የኢየሱስ ክርስቶስ ምን መልካም አገልጋይ ትሆናለህ። ሁላችንም የክርስቶስ አገልጋዮች ነን አይደል? እመን። ይሄ በየድርሻ እኛ ድርሻችንን ባለማወቅ አገልጋዮች የሚባሉት የተወሰኑ ሰዎች ብቻ ናቸው ብለን ስለወሰንን ነው እንጂ ሁሉም አገልጋይ ነው በተሰጠው ድርሻ ሁሉም። እና የእግዚአብሔር አገልጋይ ትሆናለህ። እሺ፣ ከዛስ? ነገር ግን ለዚህ ዓለም ከሚመችና ካሮጊቶች ጨዋታ ምንድነው ከሚመስለው ተረት ምን አድርግ? ራቅ። ከምን ራቅ ነው ያለው? እስቲ ድገሙት። ከምን ራቅ ነው ያለው? ጨዋታ በቃው። አሁን በቤተ ክርስቲያን ውስጥ ሌላ ጨዋታ የለም። ስለ ክርስቶስ ብቻ ነው የምናወራው። የአሮጊቶች ጨዋታ ከሚመስለው ነው አይደለም የሚለው። አሁን እናቶች እንግዲህ ባልቴቶች በቃ ጊዜ ምንም መስራት ስለማይችሉ ተሰብስቦ የድሮ ተረት ይጫወታሉ ማለት ነው። ቤተ ክርስቲያን የተረት ማውሪያ ቦታ አይደለች። ተግባባን? ተረት ይብቃ። እስከ ዛሬ ድረስ አደንዝዞን፣ እስከ ዛሬ ድረስ ክርስቶስን እንዳንከተል አድርጎን ሳናቀው መቼ አወቅነውና ነው የምንከተለው? እስካሁን ድረስ እኮ ሁላችን ወንጌል ተሰብኮልን ቢሆን ኖሮ አስተማሪዎች እንሆን ነበር። ሌሎችንም ስበን ወደ ክርስቶስ ማምጣት እንችል ነበረ። ብዙ ክብርም እናገኝ ነበረ። እኛ እንስማላችሁ የሚሉን ጉደኞች ተፈጠሩ። እኛ ጆሮ የለንም እንዴ? እኛ እናስብላችሁ ይሉናል። እኛ አእምሮ የለንም እንዴ? በእኛ ጆሮ እንስማላችሁ፣ በእኛ አእምሮ እናስብላችሁ፣ በእኛ አፍ እንናገርላችሁ ይሉናል አይደል? ነውር ነው ይሄ። እግዚአብሔር ለሁሉም ሰው ምን ሰጥቷል? ጆሮ ሰጥቷል። ቀጥሎ በጆሮ የሰማውን ለማስተዋል ምን ሰጥቷል? አእምሮ ሰጥቷል። በአእምሮ ያለውን ለመናገር ምን ሰጥቷል? አፍ ሰጥቷል አይደል? አስተውል። ስለዚህ እኛ እንስሳ አይደለንም። ማንም ስለኛ ሊሰማልንም አይገባም። ማንም ስለኛ ሊያስብም አይገባም። ማንም ስለኛ መናገር አይችልም። እኛ ራሳችን በጆሮአችን የእግዚአብሔርን ቃል እንሰማለን። በአእምሮአችን እሱ በሰጠን አእምሮ እናስተውላለን። የእግዚአብሔር የሰማነውን የእግዚአብሔርን ቃል በአንደበታችን እንናገራለን። ስለዚህ ራስ ማነው የአሮጊቶች ጨዋታ ከሚመስለው ተረት ራቅ። እሺ፣ እግዚአብሔርን ለመምሰል ራስን አስለምድ። አሁን ይሄ ቴት ነው የወጣው። ይሄ ምንድን ነው? ይሄ አሁን ያነበባችሁት የትምህርቱ ርዕስ ነው አይደል? ልብ አድርጉት። ከዚህ የወጣ መሆኑን ነው። ከመጽሐፍ ቅዱስ ነው የወጣው ያልኳችሁ ይሄ ነው። መጨረሻ ላይ ተቀመጠው እንግዲህ እግዚአብሔርን ለመምሰል መጀመሪያ እኮ የምናደርጋቸው ነገሮች አሉ አይደለም እንዴ? መጀመሪያ በመልካም ትምህርት ቃል የምትመገብ ከተመገብ ሰው ካልተመገበ ራሱ ካልበሉ ምንድን ነው የሚባለው? ካልበሉ ሬሳ፣ ካልለበሱ እንስሳ ይባላል። እንደ አማርኛው ካልለበሱ እንስሳ፣ ካልበሉ ደግሞ ምንድን ነው? ሬሳ። በምግብ ነው የምንንቀሳቀሰው። ይሄ እኮ የታወቀ ነገር ነው። እንዲህ ነው የተሰራ ነው። እና በምድራዊ ምግብ ብቻ ይኖራል እንዴ ሰው? አመልከት። አሁን ሐዋርያው ለጢሞቴዎስ በጻፈው መልእክቱ ነው ጳውሎስ ነው እንዲህ ያለውና ምን ተመገብ ነው ያለው? የእግዚአብሔርን ቃል እኮ ነው። በመልካም ትምህርት ቃል የምትመገብ ያለመልማል፣ አእምሮ ያሰፋል፣ ከኢየሱስ ክርስቶስ ያገናኛል፣ መድኃኒት ሕይወት ይሆናል። ለዚህም ነው ሰው በእንጀራ ብቻ አይኖርም ተባለ። እንጀራ ለጊዜያዊ ሰውነትን ሊያለመልም ይሆናል፣ ከዛ በኋላ አፈርነቱ አይቀርም። ይሄኛው ነው ለዘላለም አለምልሞ የሚያኖርና ስለዚህ አንደኛ ይሄ ነው። ሁለተኛ ነገር ደግሞ ለዚህ ዓለም ከሚመችና አለ። ለዚህ ዓለም የሚመቸው ምንድን ነው? እስቲ ንገሩኝ እናንተ። እዛ አካባቢ አለ ለዚህ ዓለም ከሚመችና አለ የአሮጊቶች ጨዋታ ከሚመስለው ተረት ራቅ።
ለዚህ ዓለም የሚመቸው እንግዲህ እኔም አሁን እዚህ ላይ ቆሜ ከናንተ ብር ለመልቀም ከፈለኩኝ እናንተ እኮ የተቀደሳችሁ ናችሁ፣ እናንተ የተባረካችሁ ናችሁ፣ እናንተ እኮ ብፁዓን ናችሁ ብዬ ብል ተካከቱልና ብሩን አምጡ ስላችሁ ያው እንዲህ ካልከን ምን ችግር አለ? ይሄ ነው ጽድቁ? ልብ አድርጊ፣ አይደለም ጽድቅ። እግዚአብሔር እኛን ነው የሚፈልገው ወይስ ብራችንን? እኛን ነው የሚፈልገው እግዚአብሔር፣ ብራችንን እንዳይመስል። ብሩ ከኛ በኋላ ነው መምጣት ያለበት። ይሄ ነው እኮ ንግድ የያዙት ሰዎች በዚህ አታለሉን፣ ከእግዚአብሔር መንግሥት አራቁን፣ ስናጠፋ አጥፍታቸዋል፣ ከተጣላን ታረቁ፣ ከቀማን መልሱ፣ ሕግ ካፈረስን ሕግ አክብሩ ካሉን ጠቀሙን። እንዲህ ሕግ አፍራሾች መሆናችንን፣ የተጣላን ጸበኞች መሆናችንን፣ በአጠቃላይ ብዙ ነገራችን የተበለሻሸ ሆኖ እያዩት እያወቁት ያንን በግልጽ ላለመናገር እናንተ የገሌ ወዳጆች ማይሉት ነገር የለም። የገሌ ቅብጥ ምን ያረጋል? ይሄ እግዚአብሔር ወዳጆቼ ይበለን። የሱ ነው የማይሻር። ይሄ እኮ ዛሬ ወዳጆቼ ካለ ነገ እኮ ወጣ ብሎ እኮ ደግሞ ሌላ ነገር ነው የሚለው እኮ። ስለዚህ የሚታመነው እግዚአብሔር ብቻ ነው። ይሄ ለዓለም የሚመች ማለት ይሄ ማለት ነው። ልብ አድርጉት። ለዓለም ነገር ግን ለዚህ ዓለም ከሚመችና እኮ ነው ያለው። ላለመጠላት እውነት ከተናገሩ ይጠላሉ። በእውነት ክርስቶስ ተጠልቷል አይደል? ክርስቶስ የተደበደበው በምንድን ነው? በእውነት ነው አይደል? ሐዋርያት የተደበደቡት በምንድን ነው? በእውነት ነው አይደል? ሐዋርያትን እንወዳቸዋለን፣ ክርስቶስንም እንወደዋለን አይደል? እንዲህ ከሆነ ከወደድነው እነሱን መምሰል አለብና ባርኩት። በእነሱ ላይ የደረሰው በእኛም ላይ መድረስ አለበት። ክርስቶስ የተቀበለውን መከራ እኮ መቀበል ማለት፣ ክርስቶስ የተቀበለውን ነቀፌታ መቀበል ማለት ክብር እንጂ ውርደት አይደለም። ለሰው ውርደት የሚሆነው ሰርቆ ቀምቶ ሕግ አፍርሶ ሰውና ሰውን አጣልቶ የማይገባ ስራ ሰርቶ ከተገኘ ይሄ ነው ውርደት። አለበለዛ እንደ ክርስቶስ እውነት ተናግሮ የክርስቶስ ቃል ይሄ ነው የሚያድናችሁ ቤዛ የሚሆናችሁ ቃል ይሄ ነው ያለ እየተናገረ የተሰደበ ሰው ክብር ያገኛል እንጂ ውርደት አይደለም። ስለዚህ እኛም እውነቱን ተናግረን ክብር እንድናቀኝ እግዚአብሔር ይርዳል። ይቀጥላል እንግዲህ ምንድነው አለ? ሰውነትን አለ ቅዱስ ጳውሎስ ነው። አልጨረስነውም ጥቅሱን። ሰውነትን ምን አረ? ለስጋዊ ነገር ማስለመድ ምን ይሆናል? ለጥቂት ይጠቅማል አለ። እንግዲህ አሁን ኤክሰርሳይዝ ስሩ ነው የሚለው። አየኸው? ለስጋዊ ነገር እንደ ሰውነታችሁ እንቅስቃሴ ምናምን ካደረጋችሁ ለምን ይጠቅማል? ለጥቂት ጊዜ ይጠቅማል። እርጅናንም ይከላከላል አይደል? ወክ ታረጋላችሁ፣ እኔ ወክ አረጋለሁ ላለማርጀት። ያ ማለት ነው እንግዲህ ይጠቅማል ብሏል። ስለዚህ ይሄ እውነት ነው። በቤታችሁም ይሁን በምንም እንደው ቤት ውስጥ እንኳን ወዳና ወዲህ ብትሉ፣ እኔም ደግሞ ዛሬ ይሄን ላስተምር መሰለኝ። ጳውሎስ ነው አስተማረው። ምን ላድርገው? እና ለዚያው ሰውነትን ምን አለ? ለስጋዊ ነገር ማስለመድ። ልባር ግን ይሄ እንግዲህ አንድ ነገሮችን መስራት ወይንም ቁጭ ብድግም ይሁን ወይንም ክብደት ማንሳት ሌላም መሮጥ ይሄን የመሳሰሉ ነገር ሰውነትን ለስጋዊ ነገር ማስለመድ ለምን ይጠቅማል? ጥቂት ነው እድሜያችን፣ ለዛ ይጠቅማል አለ። ለጥቂት ይጠቅማል አለ። እሺ ቀጥሎ ያለውስ ያውልህ እንግዲህ እግዚአብሔርን መምሰል ግን አለ ለአሁንና ለሚመጣው ሕይወት ተስፋ ላለው ነገር ሁሉ ይጠቅማል። ምኑ ነው የሚጠቅመው? ንገሩኛ። እግዚአብሔርን መምሰል። አየኸው? በዚህም ዓለም ይጠቅማል ነው የሚለን አይደል? ለአሁኑ ያለው እኮ በዚህ ዓለም ማለት ነው። ለአሁኑና ለሚመጣው ሕይወት እሱን አምነን ክርስቲያን ሆን ነው። ልብ አድርግ። የሚመጣ ሕይወት፣ የማያቋርጥ ሕይወት። ይሄ ያቋርጣል አንድ ቀን። ይሁን እንጂ ለዚህም ይጠቅማል ተብሏል። ለአሁኑና ለሚመጣው ሕይወት ተስፋ ላለው ነገር ሁሉ ምን ይሆናል? ይጠቅማል። ምኑ? እግዚአብሔርን መምሰል ብሏል። ስለዚህ እግዚአብሔር እንድንመስል እግዚአብሔር ይፍቀድልን። እሱ ከፈቀደ እንመስለዋለን። እንዴት እንደምንመስል በምን መልኩ እንደምንመስል
እግዚአብሔር ምን ይመስላል የሚለውን ሁሉ ማወቅ ይገባናል። እንዲህ ያወቅን እንሂድ ወደ እግዚአብሔር ብለን ስንናገር ነው ሰይጣን ዝም ብሎ ተነስቶ የሚያናፋው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ይሄ እንግዲህ ቅድም ያነሳ ነው እግዚአብሔርን ለመምሰል ራስን አስለምድ ብሎ ለጢሞቴዎስ ቅዱስ ጳውሎስ የጻፈው ነው። እንዴት አድርጎ እንደሚያስለምድም ተነጋግረናል። የእግዚአብሔርን ቃል እየተመገብክ የኢየሱስ ክርስቶስ አገልጋይ ሆነ። ለዚህ ዓለም የሚመቸውና የአሮጊቶች ጨዋታ ከሚመስለው ከተረት ራቅ። እሱ ለእግዚአብሔር መንግሥት አያበቃም። ለእግዚአብሔር መንግሥት የሚያበቃ እግዚአብሔር አዘጋጅቶ ያስቀመጠው በቅዱሳን አባቶቻችን ሐዋርያት ያስተላለፈው መልእክት ነው። በቂ ነው። እና የሚቀጥለው ምንድን ነው? ልብ አድርጉ። ትኩረት መስጠት ስላለብን ነው። መልእክቱን አንብበነዋል፣ ጥቅሱን አንብበነዋል ከአንደኛ ጢሞቴዎስ። የዚህ መልእክት ዋናው ፍሬ ሐሳብ እግዚአብሔርን ምን አድርግ ምሰል ነው። ይሄ እንግዲህ ለጊዜው ለጢሞቴዎስ ይጻፍ እንጂ ሁላችንም ካልመሰል ነው መንግስቱን መውረስ አንችልም። ስለዚህ ሁላችንም ዛሬ ይህ መልእክት የሚያዘን እግዚአብሔርን ምሰሉ ነው። ስለዚህ እግዚአብሔርን ሳያውቁት መምሰል አይቻልምና እግዚአብሔርን ከመምሰል በፊት ምን ይቀድማል? እግዚአብሔርን ማወቅ ይቀድማል። አይደለም እንዴ? መጀመሪያ ሳናውቀው እንዴት እንመስለዋለን? መጀመሪያ ማወቁ ይቀድማል። ማን ነው እግዚአብሔር? እንዴት ነው እግዚአብሔር? ምን ይመስላል እግዚአብሔር? ይህን መጽሐፍ ቅዱስ በነገረን መሰረት እሱ ራሱን ለማሳወቅ ራሱን ገልጧል። በዛ መሰረት ነው ሄደን እሱን መምሰል የምንችለው። እና እግዚአብሔርን እንዴት ማወቅ እንችላለን? ይሄ የኛ ጥያቄ ነው ማለት ነው። ምክንያቱም እግዚአብሔር ማወቅ አለብን ከመምሰላችን በፊት ብለናል። እና እግዚአብሔርን እንዴት ነው የምናውቀው? እንዴት ነው ማወቅ የምንችለው? እንዴት እንችላለን ይላል። የሚቀጥለው ክቡር ዳዊት ምን አለ? እግዚአብሔር የተገለጸላቸው ሰዎች ይናገሩታል። ክቡር ዳዊት ምን አለ? እግዚአብሔር አስተርአየ ለነ ቀርታለች እዛ ጋር ለነ መግባት ነበረባት። እግዚአብሔር አስተርአየ ለነ፣ ጌታ እግዚአብሔር ተገለጠልን እንዳለ በእርሱ የሚያምኑ ሁሉ እርሱን ይመስሉት ዘንድ እግዚአብሔር ተገልጧልና በተገለጠልን መሰረት እግዚአብሔርን ምን ማለት እንችላለን? ማወቅ እንችላለን። ክብር ምስጋና ለሱ ይሁን። እንዲህ ነው ራሱን ገልጦ ወቁኝ ያለው። ስውር አይደለም። ወይንም እንደ ቆሮንቶስ ጣዖት ለዘኢይተአምር አምላክ አንልምኛ። ለማይታወቅ አምላክ የሚል ጽሑፍ ነው ያገኘሁት ብሏል ቅዱስ ጳውሎስ በአቴና ሲመላለስ። ለማይታወቅ አምላክ የሚል ጽሑፍ አገኘሁኝ ብለ እንዴት ሳታውቁ ታመልኩታላችሁ አላቸው። መጀመሪያ ማወቁ አይቀርምም። እንዴት ነው የማይታወቅ አምላክ ብላችሁ የለጠፋችሁት? እና የኛ አምላክ የሚታወቅ ነው፣ እንደናንተ የማይታወቅ አይደለም። ላሳውቃችሁ ብሎ በዛው ትምህርቱን ጀመረበት። እኔና እናንተም አምላካችን የምናመልከው እግዚአብሔር የታወቀ የሚታወቅ የተገለጸ የሚገለጽ አምላክ ነው። አይነ ልቡናችን እርሱ ይግለጽልን። አይነ ልቡናችን ሲገለጽ እሱን ማየት እንችላለንና ማለት ነው። እሺ ምንድን ነው ያለው? ጨረስ ነው እንዴ? ያንን በቅዱስ መጽሐፍ እግዚአብሔርን ማወቅና መምሰል ታላቅ ምስጢርና ሕይወት ነው ተብሏል። በማን? በመጽሐፍ ቅዱስ። እግዚአብሔርን መምሰል ምንና ምንድን ነው? ታላቅ ምስጢርና ሕይወት። ሁለት ነገሮች ናቸው። ልብ አድርግ። ታላቅ ምስጢር ማለት ለሁሉም የማይገለጽ የተሰወረ ነገር በይበልጥ በዚህ በኩል እግዚአብሔር ለቅዱሳን የሚገልጽ ነው። እግዚአብሔር ግለጽልኝ ላለ ሰዎች የሚገልጽ ነው። ማንም ሰው ተፈላስፎ ሊደርስበት አይችልም። የእግዚአብሔር ምስጢር እሱ ለገለጸለት ብቻ ነው። እና ስለዚህ በቅዱስ መጽሐፍ እግዚአብሔርን ማወቅና መምሰል ሁለት ናቸው ነገሮቹም አይደል? ምንና ምን? ማወቅና መምሰል።
የሚያስገኙትም ሁለት ነገሮች ናቸው። ምንድን ናቸው? ታላቅ ምስጢርና ሕይወት ባርጉት ሕይወት ተብሏል። እሺ ከዛ ቀጥሎ ምንድን ነው የሚለው? ጥቅስ ነው። ይሄ ትምህርተ ጥቅሱን ታውታላችሁ። አሁን ለምንድን ነው የምናመጣው? እግዚአብሔር ተገልጧል፣ ይህንን ማወቅ ታላቅ ምስጢር ነው የሚለውን ነው የምናየው። መጽሐፍ ቅዱሱ እንዲህ አድርጎ ነው ያስቀምጥ። እኔ እኮ ተገልጬላችኋለሁ በአደባባይ፣ እንዴት እስከ ዛሬ አታውቁኝም እኮ ነው የሚለው። እንደዛማ እንዳናውቅ ሌላው ተጋረደብን፣ ተሸፈነብን። ያ ነው። አሁን ከዛ መጋረጃ ውስጥ እንውጣና እስቲ መጀመሪያ እሱን እንወቀው በምንልበት ሰዓት ነው ይሄ ሁሉ የሰይጣን ሰራዊት የሚንጫጫው። እግዚአብሔርም አለ እግዚአብሔርንም የመምሰል ምስጢር ያለ ምንድን ነው ያለው? ያለ ጥርጥር ታላቅ ነው። ሐዋርያ ቅዱስ ጳውሎስ ነው። ልብ አድርግ። ምኑ ነው ያለ ጥርጥር ታላቅ የሆነው? እግዚአብሔርን መምሰል ባርግ። እንግዲህ እግዚአብሔርን መምሰል፣ እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። ምንድን ነው? ታላቅ ነው። እያንዳንዱን እያየን ነው የምንሄደው። በስጋ የተገለጠ ምን ማለት ነው? በስጋ የተገለጠ ማለት ፍጹም ሰው ሆኖ በመካከላችን የተገኘ ማለት ነው። በስጋ ማለቱን የሚፈሩ ነበር። አሁን ትንሽ አይናቸው እየተከፈተ ነው። ትንሽ እንድች በስጋ ለምን አልክ ብሎ እኮ ነው የዛሬ 12 ዓመት መዓት ያወርዱብኝ። አሁንም አለቅ ብላቸው ይለፈልፋሉ። ግን የሆነ ሆኖ ወላዲተ አምላክ በስጋ ነው የምትባለው፣ ወላዲተ አምላክ በመለኮት አትባልም ነው ጦርነቱ። የት ያውቁታል? ምንም የማያውቁት ነገር ስለሌለ እንዲህ ወላዲተ አምላክ በስጋ አላት እና ምን ልበላት? ሃይማኖቱ ይሄ ነው ወቅ። ዝም ብለን እንደ ጠፍ ከብት መነዳት። ወላዲተ አምላክ በስጋ አምላክን በስጋ ወለደች ማለት ነው። ወላዲተ አምላክ በስጋ ማለት በመለኮት አትወልደውም። ባድርግ በመለኮት የወለደው ማን ነው? አባቱ አብ ነው። እሱ መለኮት ስለሆነ ማለት ነው። ከመለኮት መለኮት ተወለደ ነው እና ስለዚህ እግዚአብሔር አብ በባህሪ መለኮቱ አባቱ ነው። እናቱ ድንግል ማርያም ደግሞ በባህሪ ስጋ እናቱ ናት። ስለዚህ ወላዲተ አምላክ በስጋ ሞተ፣ በስጋ አይደለም እንዴ? ተገለጠ በስጋ አለ አይደል? እዚህ ላይ ይሄ ማለት ነው። በስጋ ተገለጠ ማለት ከእናቱ ከቅድስት ድንግል ማርያም ግልጽ አድርገን ነው የምንነጋገረው። የምናፍርበት ምንም ነገር የለም። ከስጋዋ ስጋ ከነፍሷ ነፍስን ፈጥሮ ተዋሃደው። ያን የፈጠረው ማን ነው? እሱ ራሱ። ከፈጣሪነት አናወጣውም። ይሄ ዝቅ አረገውም እሱን። ስለዚህ ከስጋዋ ስጋ ከነፍሷ ነፍስ ፈጥሮ ተዋሃደ። በዚህ ምክንያት ምን ሆነ? በስጋ የተገለጠ አለ። ቀጥሎ ያለውስ እንዲያ ነው። በመንፈስ ደግሞ ምን ሆነ? የጸደቀ አለ። በመንፈስ የጸደቀ ማለት ልብ አድርጉት። ይሄ ጸድቆ መንግሥተ ሰማያት ገባን አይደለም የሚያሳየው። ይሄ በመንፈስ የጸደቀ ማለት የተረጋገጠ፣ ሕገ መንግሥቱ ጸደቀ እንላለን አይደል? ተረጋገጠ፣ ስራ ላይ ዋለ፣ እርግጠኛ ሆነ። ወልደቱ ተአውቀ መንፈስ ቅዱስ ይሉታል እኮ ግን አይገባቸውም እንጂ ይሉታል። ያ ማንበብና መረዳት የተለያዩ ነገሮች ናቸው እንጂ ቅዳሴውን በሐዋርያት ቅዳሴን በቅዳሴ ጊዜም እናያለን። ወልደቱ ታውቀ መንፈስ ቅዱስ አለ። ልደቱም በመንፈስ ቅዱስ ፍጹም ሰው ሆኖ እንደተወለደ ተረጋገጠ ማለት ነው። አሁን በመንፈስ ጸደቀ ማለት ተረጋገጠ ማለት ነው። በመንፈስ ቅዱስ የጸደቀ። እሺ ቀጥላ ያለውስ ምን ሆነ? ለመላእክት የታየ ዘአፈቶሙ ለመላእክት ያውጽዎ ይሉታል። ይህንን ማቁትም እንጂ ዘአፈቶሙ ለመላእክት ያውጽዎ መላእክት ያዩት ዘንድ ሁሌ ይመኙ ነበር ይላል ቅዱስ ጴጥሮስ ነው ያለው። ይመኙ ነበር ማንን? ኢየሱስ ክርስቶስን ወይንም አምላክን። እስከዛ ድረስ አያዩትም። የፍጡር አይን ፈጣሪ ማየት ስለማይችል ተግባባን? አሁን ይሄ ነገር ለነሱም ጥሩ ምኞታቸው ተሳካ ማለት ነው። እኛን ለማዳን በሚታይ ስጋ በሚዳሰስ ስጋ ሲመጣ ደስ አላቸው። የመጀመሪያ ምስጋና ያቀረቡት ስብሐት ለእግዚአብሔር በሰማያት ያሉት እነሱ አይደል? ታስተውላላችሁ? የልደት ዕለት
መላእክትና እረኞች በአንድነት የምስራች አሉ። እኛም ብዙ ዘመን እንመኘው ነበር፣ ዛሬ አየን። ለካ እንዲኖራል እንዴ! ምክንያቱም ያመሰግኑታል እንጂ ይሄን መጽሐፍ ቅዳሴም ይናገሩታል። እያዩት አይደለም የሚያመሰግኑት፣ እንዲሁ ነው። ለዚህ የፍጡራን አይንስ ሌላ ቀርቶ ፀሐይንስ ትኩር ብሎ የሚያየት የሚችል ሰው አለ እንዴ? ፍጡር ናት አይደለችም እንዴ? እግዚአብሔር ፈጠራት ነው፣ ነገ ታልፋለች። ግን ትኩር ብለን ማየት እንችላለን? አይናችን ይጠፋል፣ ማየት አንችልም። እግዚአብሔር ፀሐይ የፀሐይ ፈጣሪ እሱን ማለት ማን ይችላል? ስለዚህ እርሱ ወደደና እዩኝ ብሎ ቤት መጣ በስጋ እና በስጋ የተገለጠ ወሰደው እንዴ? እሺ ተላይም ለመጀመር ፈልጌ ነው። በስጋ የተገለጠ በመንፈስ የጸደቀ የሚል ገብቷቸዋል። ተረጋግጧል። ፍጹም ነው፣ የተረጋገጠ ነገር ነው። ለመላእክት የታየ አቤት ስንታየን? አሁን 3። አራተኛስ በአሕዛብ ምን አለ? የተሰበከ ወረደላችሁ፣ ተወለደላችሁ፣ አስተማራችሁ፣ ቤዛ ሆኖ ሞተላችሁ ተብሎ ነው የተነገራቸው ለአሕዛብ አይደለም እንዴ? ለእኛ ሳይደርሰን ቀረ። ይሄ እኮ ነው ችግር የሆነው። ይሄ ከደረሰን እንዲህ ከተነገረን ዛሬ ምን አደባድበናል? ይሄ ለምን ተነገረ ተብሎ ምን አስቆጣናል? ምን ያናድደናል? ይሄ ሲነገር የሚናደድ ማን ነው? እሱ ዲያብሎስ፣ አጋንንት ከነሰራዊቱ። ይሄ ተነገረ ተብሎ የሚናደድ ከሆነ ይቃጠል እንጂ እንናገረዋለን። በአሕዛብ ምን አለ? የተሰበከ ቀጥል ስንሆን አሁን ስለዚህ ድረስ 4። እሺ ቀጥሎ ያለውስ ምን ሆነ? በዓለም የታመነ። ምኑ ነው የታመነው? አዳኝነቱ፣ ቤዛነቱ፣ ይቅርባይነቱ፣ ታማኝነቱ፣ አባትነቱ አይደለም እንዴ? ይሄን ሁሉ የሚያሟላ አባት አይደል እንዴ ያለንን? እሱን እንስበክ እኮ እያልን ነው ያለነው። ስለ እሱ እንመስክር እያልን ነው ያለነው አይደለም እንዴ? አስተውል። በዓለም የታመነ ከዛ በኋላ ምን አደረገልን? ባርኩ እንግዲህ በስጋ ተገለጠ፣ በመንፈስ ጸደቀ፣ ለመላእክት ታየ፣ በአሕዛብ ተሰበከ፣ በዓለም ታመነ። ከዛ በኋላ ምን ሆነ? በክብር ያረገ። ማን ይመስላችኋል? ይሄንን እንስበክ ነው ያለው። ይሄንን እንወቅ ነው ያለው። እግዚአብሔርን ካወቅነው በኋላ ነው ምን መስሎ ብያችሁ የለም። በዚህ መልኩ የሚታወቀው እንዲህ እወቁት፣ እንዲህ ነው የሆነው ነው። እሺ አንደኛ ጢሞቴዎስ ስንት ነው? ምዕራፍ 3 ቁጥር 16 ልብ አድርጉት። እንግዲህ እንቀጥላለን። እሺ አሁን ደግሞ ወደ ኋላ እንመልሰውና አሁን እንግዲህ ይሄ ነገር ሲጀመር አሁን ሐዋርያ ቅዱስ ጳውሎስ ይሄን ከመናገራቸው በፊት ነው ዮሐንስ ነው የተናገረው ይሄን ቃልና መቼም ቢሆን አለ። መቼም ቢሆን ምን ሆነ? እስቲ ትተው መቼም ቢሆን አለ እግዚአብሔርን ያየው አንድስ እንኳን የለም አለ የለም። ከዛስ ምን ሆነ ታዲያ? በአባቱ እቅፍ ያለ አንድ ልጁ እርሱ ነገረን። ስለምን ነገረን? ስለ እግዚአብሔር፣ ስለ ራሱም፣ ስለ አባቱም፣ ስለ መንፈስ ቅዱስም በይበልጡም በቤተ ክርስቲያን በአዲስ ኪዳን የሥላሴ አንድነትና ሦስትነት የአብ አባትነቱ የወልድ ልጅነቱ የመንፈስ ቅዱስ ሰራጽነቱ የታወቀው በማን ነው? በኢየሱስ ክርስቶስ ነው። መጣና ይሄን ሁሉ ነገረን። ይሄን ሁሉ መቼም ምስጢር ነውና ይሄን ሁሉ ምስጢር ነገረን። መቼም ምስጢር የሚነገረው ለወዳጅ ነው አይደል? ለታማኝ ነው አይደል? ታማኝ ሆነን ከተገኘን ኢየሱስ ክርስቶስ ይሄን ሁሉ ታማኝነታችንን ተቀብሎ ነው የነገረንና በታማኝነታችን ጸንተን እንኖር እና መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ነገረን። አንደኛ ማነው? ዮሐንስ ወንጌል ነው ይሄ ምዕራፍ 1 ቁጥር 18 ልብ አድርጉት። እንግዲህ ልጁ ነገረን ብሏልና እንዴት አድርጎ ነገረን? ምን ነገረን? ምን አስተማረን?
እኛ ዝም ብለን በቃል ማውራት በቃል ዝም ብሎ ፈጥረን የሰው ቃል ከእግዚአብሔር ጋር አያገናኘንም። የእግዚአብሔር ቃል ብቻ ነው ከእግዚአብሔር ጋር የሚያገናኘን፣ ፈውስ የሚሆነን፣ ሕይወት የሚሆነን፣ አይምሮአችንን ብሩህ የሚያደርገው የእግዚአብሔር ቃል ብቻ ነው። የሰዎች ቃልማ ከማደንቆር በስተቀር ምንም ነገር ፋይዳ የለው። ቀጥልልን። ሌላ ምንድን ነው? ጀመረ። እንግዲህ ልብ ልጁ ነገረን አይደለም ብለን የጀመርነው ልጁ ምን ብሎ እንደሚነግረን ነው አሁን የምናየው። እንግዲህ ልብ አድርጉት። ምን አለ? አባቶ ያለ ምን ሆኗል? ሰዓቱ ደርሷል። ልብ አድርጉት። እግረ መንገዳችሁን ብዙ ጊዜ ጌታ አንዳንድ ነገር ሲጠየቅ ጊዜ አልደረሰም፣ ጊዜ አልደረሰም፣ ጊዜ አልደረሰም የሚል ነገር ነው የምናየው። ለምሳሌ እናቱ ቅድስት ድንግል ማርያም በቃና ዘገሊላ የወይን ጠጅ እኮ የላቸውም ብላ በጠየቀችው ጊዜ ጊዜ አልደረሰም አላት። የሆነ ጊዜ አለ ማለት ነው የሚጠበቀው። እንደገና ደግሞ በዓለ ፋሲካ ይከበር ነበርና በዮሐንስ ወንጌል ምዕራፍ 7 ላይ እንዲህ ለፋሲካ አትወጣም እንዲህ ወደ ኢየሩሳሌም አሉት። ጊዜ አልደረሰም፣ የእናንተ ጊዜ ነው፣ አሁን እናንተ ውጡ፣ የኔ ጊዜ አልደረሰም አለ። አሁን ግን ምን አለ? አሁን ምን አለ? እዚህ ላይ አባት ሆይ ምን ሆኗል? ሰዓቱ ደርሷል። ልብ አድርግ። እንግዲህ ሁሉም እግዚአብሔር በሰዓቱ ነው የሚሰራ። ይሄ የምን ሰዓት ነው የደረሰው? ልብ አድርጉት። እርሱ የሚገለጥበት፣ አባቱ የሚገለጥበት፣ እኛ እርሱን የምናውቅበት፣ እርሱን የምናምንበት ሰዓት። ምክንያቱም እሱ ራሱን ሲገልጥ ሁላችንም ቢሆን ብዙ ጊዜ በቤተ ክርስቲያን እንመላለሳለን። አንድ ቀን እግዚአብሔር ሲገልጥልን ነው ነገሩ የሚገባል። እድሜ ልካችን ስንመላለስ ኖረን የለም። አንድ ቀን እርሱ የገለጠ ዕለት ጊዜው ሲደርስ በደንብ ይገባል። እና አባቶ ያለ ልብ አድርጉት። እንግዲህ አባቶ ባዩ አባት አለው አይደል? አይደል? ይኸውልኝ እንግዲህ እንዲህ አድርጎ ነው ራሱን የገለጠ። አባቶ ብሎ ካለ አባት አለው ማለት ነው። አባቶ ሰዓቱ ደርሷል እና ያውልህ እንግዲህ ልጅ ያከብርህ ዘንድ የትኛው ሰዓት ነው የደረሰው? ልጁ አባቱን የሚያከብርበት ጊዜ ነው የደረሰው ማለት ጊዜ ደርሷል አለ። ይህ ማለት ምን ማለት ነው? ይገልጽ ዘንድ ማለት ነው። ልጅ ያከብር ዘንድ ማለት ይገልጽ ዘንድ ማለት ነው። እስከዛ ድረስ የአብ ምንነቱ የወልድም የመንፈስ ቅዱስም ምንነታቸው የተገለጸ ነገር ስለሌለ ማለት ነው። እና ያከብር ዘንድ ማለት ይገልጽ ዘንድ አለ። ከዛስ በኋላ ምን ይሆናል? በስጋ ሁሉ ላይ ስልጣን እንደሰጠኸው አለ። በምን ሁሉ ላይ ነው ያለው? በስጋ ሁሉ ላይ። በስጋ ሁሉ ላይ ማለት በማን ላይ ማለት ነው? በሰዎች ብቻ ማለት ነው? በፍጥረት ሁሉ ላይ ማለት ነው። መጽሐፍ በከፊል ተናገረው እንጂ ናሁ ተውበ ሊተ ኩነኔ ሰማይ ወምድር ብሎ ነው የተናገረው። በማቴዎስ ወንጌል ምዕራፍ 28 ላይ ስንመለከት ናሁ ተውበ ሊተ ኩነኔ ሰማይ ወምድር አለ። በምድር በሰማይ ግዛት ሁሉ ተሰጠኝ ብሎ ነው የተናገረው። አሁን እዚህ ላይ ደግሞ በስጋ ሁሉ ላይ ስልጣን እንደሰጠው ይላል ማለት ነው። ስልጣን ሰጪ አለ፣ ስልጣን ተቀባይ አለ አይደል? ይሄን በደንብ ይሄን ንወቀው። ይሄ ነው ህይወት። ስልጣን ሰጪው እግዚአብሔር ነው። ስልጣን ተቀባዩስ ልጁ ኢየሱስ ክርስቶስ ነው። ልጁ ኢየሱስ ክርስቶስ ስልጣን የሚቀበለው በምን ምክንያት ነው? ስልጣን የለውም ነበር? ልብ አድርግ። በስጋ ይሄን ሰሞን እየተንጫጩ ነው በስጋ አለ ተብሎ አይገባቸውማ። በስጋ ማለትና ስጋ ማለት የተለያዩ ነገሮች ናቸው። ልብ አድርግ። እኔ አሁን እንደው በቀላሉ ልናገርና በመኪና መጣ ብዬ ብናገር መኪና መጣ ማለት ነው የምናገረው አሁን የምትሰሙኝ ምንም ይሁን ምንም ብቻ በመኪና መጣ ካልኩኝ መኪና መጣ ማለት ነው። ውስጥ ሰው ሊሆን ይችላል፣ ዕቃ ሊሆን ይችላል። ግን እኔ ምንድን ነው ያልኩኝ? በመኪና መጣ፣ በፈረስ መጣ። አሁን በመኪና መጣ ባልኩበት ሰዓት መኪና መጣ ማለት ነው። በፈረስ መጣ ብዬ ስናገር ፈረስ መጣ ማለት ነው። ልብ አድርጉ። ይሄ ማለት ነው በና እንደ በትምህርተ ስጋዌ ላይ ሰው እግዚአብሔር ሰው በሆነበት ላይ እነኚህ ሁለት ቁልፍ ነገሮች ናቸው። ተመልከቱ። ክርስቶስ በስጋ ወይንም አምላክ በስጋ ብለን በምንናገርበት ጊዜ ስጋ ብቻ ማለት አይደለም የሚሆነው። ተራበ በምን? በስጋ። ደከመ በምን?
ይሄ ሳይገባቸው ቀርቶ ከፋፈለው እንዲህ አለ ብሎ በአንድ አባት ላይ ጮሁ። ጳጳስ ተብዬውም ጮኸ። እዚህ በጣም ያሳዝናል። ተናገርና ሰው ምንነትን ይወቅባል። ዝም ብለው ተከናንበው ቢቀመጥ ይሻለው ነበር። እና በስጋ ማለት መከፋፈል ማለት አይደለም። እንዴት እንደሚከፋፈል እነግራቸዋለሁን። ያው ይሄ ከዚህ በፊት ከቤተ ክርስቲያኒቷ ጋር ከሮማ ካቶሊክ ጋር ጸብ የነበረው እንደውም አንድ ዶክተር አባየለ የሚባል ሮማዊ ማን ነው የሀገራችን ሆኖ ካቶሊክ እምነት ነው የሚከተለውና እሱ በጻፈው ላይ መለኮት ይገብር ግብረ መለኮት ወትስብእት ይገብር ግብረ ትስብእት ብሎ ተናገረ። ይሄን አንቀበልም ማለት ምንድነው የሚለው? መለኮትም የመለኮትን ስራ ይሰራል፣ ትስብእትም የትስብእትን ስራ ይሰራል ነው የሚለው። ነው እንዲህ አይነት እምነት የለንም። ገባችሁ? ይሄ ነው መክፈል የሚባለው። መለኮት የመለኮትን ስራ ይሰራል፣ ትስብእት የትስብእትን ስራ ይሰራል ቃል ይሄ መከፋፈል ነው። ይሄ ሁለት አካል ሁለት ባህሪ ማለት ይሆናል። ግን መለኮት በስጋ ስጋ በመለኮት ካልክ ያንኑ አንዱን ነው የምትናገረው በተዋህዶ ስለሆነ ማለት ነው። ስለዚህ በስጋ አማለደ ማለት መከፋፈል አይደለም። ይሄ መጀመሪያ መረዳት ነው። እና በስጋ ጸለየ ብል አሁን ማን ነው በስጋ የጸለየው? መለኮት ነው በስጋ የጸለየው አይደል? በስጋ እኮ ነው ያልኩት። ልባርክ ተራበ በስጋ ታመመ በስጋ ሞተ በስጋ ልባርክ። አሁን ስጋ ሞተ አይደለም እያልኩ ያለሁት በስጋ እያል ምክንያቱም መለኮት አይሞትም፣ መለኮት አይደክምም፣ መለኮት አይታመምም፣ መለኮት አንቀላፋም። ተግባባን? ስለዚህ ኖመ ከመውሉደ ስጋ ሰው እንደመሆኑ ምን ሆነ? ተኛ። አይሁ ኢየሱስ ተኛ አይደል? መለኮት ይተኛል? እዚህ ይሄንን እንቅልፍ ምን ትለዋለህ ታዲያ? በስጋ ፍጹም ሰው ነው ብለናል። ስለዚህ መለኮት በስጋ ተኛ፣ መለኮት በስጋ ተራበ፣ መለኮት በስጋ ደከመ። ይሄ መከፋፈል አይደለም፣ ትክክለኛው እምነት ነው። ይሄን ያልተረዱ ዝም ብለው ከመሬት ተነስቶ ይጮሃሉ። በጣም የሚገርም ነገር እኮ ነው። እና የውሬዎቹ ሲደንቅ ደግሞ እንደገና ሌላም ሰው ለዚህ ነው የተቀመጥነው አረ እንዲህ አድርጎ የሚል ምንድነው? አንድ አባባል ትዝ አለኝ። በአንድ ዘመን በሀገራችን ያን ጊዜ ዋናው ከተማ እንጦጦ ነው ይባላል እና በሃይማኖት ጉዳይ መምህር ነኝ ብሎ እንጦጦ ላይ ተቀምጧል አሉ ሰውየው። እና በሃይማኖት ጉዳይ ብዙ ጭቅጭቅ ተነስቶ መቼም በሀገራችን የነበረ ብዙ የሃይማኖት ጭቅጭቅ ነበርና አንተሳ ተናገር ቢባል ያልሆነ ነገር ተናገረ ማለት ነው። ለተዋህዶ የማይመች ነገር ተናገረ ማለት ነው። ምን አሉ ታዲያ ሰዎቹ? የእንጦጦ መምህር አይናገር፣ ብናገር በአመት ያው ምሬት። አሁን የእንጦጦ መምህሮች ተነሱና ሬት ይናገሩ ጀመር ማለት ነው። ይሄ ትክክል አይደለም። በስጋ ማለት መከፋፈል ማለት አይደለም። ጻፉ እኮ የሚገርመው ነገር ተነሱና ጻፉ። በዛ ላይ አቤት እብደት! ስንቱን ነው ተሸክመን የኖር ነው በጉዴ። ይሄ ትምህርት እንዳይሰጥ አንዳንዶቹ ጊዜ አይደለም አሉት። ይሄ ፈነዳ። እንግዲህ ምን ሊያረጉት ነው? እንዲህም ሲሆን እኮ አሁንም ዝም ነው የሚሉት። እናንተ ተሳስታችኋል። ሰውየው ምንም ያጠፉት ነገር የለም። በስጋ እያሉ ነው የሚናገሩት። እውነት ነው በስጋ እንዲህማ ካልሆነ እንዴት ሊሆን ምን ሊሉት ነው? እና ይሄ በስጋ ስለሆነ አሁን በስጋ ሁሉ ላይ የሚለው ነው። እዚህ ላይ ይሄን ወደዚህ አመጣንና በስጋ ሁሉ ላይ ስልጣን እንደሰጠው ይላል። እንግዲህ አሁን ስጋ ምን አገኘ? ስልጣን አገኘ ማለት ነው። ያ ትላንት ከመቤታችን ፈጥሮ የተዋሃደውን ስጋ አሁን በዛ ደረጃ ነው የሚናገረው እንጂ በባህሪ መለኮቱ ሰጭ እንጂ ተቀባይ አይደለም። ይሄን እንድንረዳው ኢየሱስ ክርስቶስ በባህሪ መለኮቱ ከአባቱ ጋር አንድ ነው። እንደ አባቱ ሰጭ ነው። እንደ አባቱ ፈጣሪ ነው። እንደ አባቱ ፈጣሪ በመሆኑ አይደለም ከስጋ ስጋ ፈጥሮን ተዋሃደ ብዬ የምነግራችሁ ፈጣሪ በመሆኑ አይደል? ስለዚህ ተሰጠው የሚለው ለማን ነው? በስጋ በኩል ማለት ነው።
ስጋ አምላክ ይሄ ፈጣሪ አልነበረም በፊት። አሁን መለኮት ሲዋሃደው ይሄን ሁሉ ገንዘብ አደረገ። በሌላ መልኩም ስጋ የመለኮትን ገንዘብ አደረገ ይላል። ገንዘብ አደረገ ማለት ምን ማለት ነው? ስጋ የመለኮትን ገንዘብ አደረገ ማለት መለኮት ፈጣሪ ነው፣ አድራጊ ነው፣ ሁሉን ቻይ ነው፣ በሁሉም የሞላ ነው። ስጋም ይሄን ሁሉ አገኘ ማለት ነው። ግዙፍ ሲሆን ዓለምን ሁሉ ሞላ። የኛ ስጋ ምን ስለሆነ? መለኮት ስለተዋሃደው። በዛች ደቂቃ በዛች ሰኮንድ እንደ ቃል ይሁንልኝ ባለ ሰዓት ይሄ ሁሉ ስላልተነገረ ይሄ ሁሉ ትምህርት ስላልተሰጠ እንኳንስ ተራው ምእመና አይደለም ጳጳስ ተብዬዎቹም ይደነቃቀፉ ጀመር እና ያን በዛች ደቂቃ ነው በዘባነ ኪሩብ የተቀመጠው። ተግባባን? እንደ ቃል ይሁንልኝ ባለ ሰዓት በዛች ጊዜ አምላክ ሆነ። እንደ አብ እንደ መንፈስ ቅዱስ ከላይም ከስላሴ ጋር አንዱ ሆኖ ተቀምጧል። በዓለምም እንደ አብ እንደ መንፈስ ቅዱስ ሙሉ ነው። ስጋ ለምን በስጋ ላይ ሁሉ ስልጣን እንደሰጠው አለ። እንደሰጠው ካለ በኋላ የሚቀጥለው ንባብ ምንድን ነው የሚለው? አግዙኝ። ለሰጠው ሁሉ ነው የሚለው። ለምን ለሰጠው ሁሉ ምን ይሁን? የዘላለምን ሕይወት ይሰጣቸው ዘንድ ምን አድርግ? ልጅህን አክብረው። አሁንም ግለጸው ነው እንግዲህ። እኔ አንተን የሚገልጽበት ሰዓት ደርሷልና አንተን እየገለጽኩ ነው። አንተም ደግሞ ሰዎች ኢየሱስ ክርስቶስ ሲገለጽ ነው ኢየሱስ ክርስቶስ የሚሰጠውን ሕይወት ማግኘት የሚችሉት አይደለም እንዴ? ያ ማለት ኢየሱስ ክርስቶስ ስናውቅ ነው ኢየሱስ ክርስቶስ የሚሰጠውን ሀብት ማግኘት የምንችለው። ለሰጠኸኝ ነው የሚለው አይደለም? አብ ከሳበው በስተቀር ወደ እኔ ሊመጣ የሚችል የለም ብሏል። እኛ በኢየሱስ ክርስቶስ ስናምን አብ ስቦ ነው አቀረበን፣ ለኢየሱስ ሰጠን። ተግባባን? ለሰጠኸኝ አይደለም የሚለው በኢየሱስ ክርስቶስ ያመነ ሁሉ የኢየሱስ ክርስቶስ ስጦታ ነው። ኢየሱስ ክርስቶስ ስጦታን ይቀበልና ምን ያደርጋል? ሕይወት ይሰጣል። የተሰጠው ማለት ወደሱ ለመጣ ሁሉ በእርሱ ያመነ ማለት ነው። እንግዲህ ድምፅም እየተዘጋ ነው። እሺ ምንድነው የሚለው? እውነተኛ አምላክ ብቻ የሆንክ ላየት እንዴት ማን ነው ይህን እየገለጸ ያለው? ልጁ ነገረን አይደለም? ቅድም የተነሳ ነው። እግዚአብሔርን ያየው የለም በአባቱ እቅፍ ያለ ልጁ ነገረን አይደለም ያልነው? እንዲህ አድርጎ ነው የነገረን። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስም አምላክ ነው። ሶስት አማልክት እንዴት ነው የምትሉትና? ሶስት አምላኮች አንድ አምላክ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ ወይትበሃሉ ሰለስተ አማልክተ። ነገር ግን ሶስት አምላክ አይባሉም። ስለዚህ አጋዕዝተ ዓለም ስላሴም አይባሉም። አጋዕዝት ማለት ጌቶች ነው የሚለው አይደል? እግዚእ አንድ ነው። ከአንድ በላይ ከሆነ አጋዕዝት ነው የሚሆነው። አምላክ አንድ ነው። ከአንድ በላይ ከሆነ ደግሞ አማልክት ነው የሚሆን አይደል? በአምላክነቱም አማልክት አይባልም፣ በጌትነቱም አጋዕዝት አይባልም። ተግባባን? ይሄን ሁሉ እያረምን እንሂድ። ብዙ የተሞላ ነው ነገር አለ። አጋዕዝተ ዓለም ስላሴ ይሉልሃል አይደል? ይሄ ስህተት ነው። አንድ ጌታ እንጂ ጌቶች አንልም። እና እውነተኛ አምላክ ብቻ የሆንክ አንተን አለ ያው የላከውን ኢየሱስ ክርስቶስንም ያውቁ ዘንድ ምንድነው? እቺ ምንድናት? የዘላለም ሕይወት ናት። ምኑ? እግዚአብሔርን ማወቅ ማለት ነው። ልብ አድርግ። እግዚአብሔርን እንዴት እናውቃለን ብለን የተነሳ ነው። ልብ አድርጉት። ከመምሰል በፊት ማወቅ ይቀድማል ብለን አይደለም የተነሳ ነው። አሁን ልጁ እየገለጸልን ነው። የአባቱንም አምላክነት አባቱም አብ አባት መሆኑንም ገለጸልን። እሱ ልጅ መሆኑንም ገለጸልን። እንደገና ደግሞ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ ምንድናት? የዘላለም ሕይወት ናት። ይሄን ማውቀን የዘላለም ሕይወት የምናገኘው ከዚህ ውጭ የዘላለም ሕይወት የለም። ይሄን ሳናውቅ፣ ይሄን ሳንረዳ፣ ይሄን ሳንገነዘብ የዘላለም ሕይወት ማግኘት አንችልም። የተዘጋ ነገር ነው። ይሄን እንዳናውቅ ነው አሁን ሰይጣን የሚያናፋው። ቀጥልልኝ። አያሃ ምን አለ? እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርሁህ አለ። የሰጠኝን
ከተሰጠው ስራ ምንድነው? እርሱን መግለጽ ነው። አንድነታችንን ሶስትነታችንን ውረድና ግለጽ። ምክንያቱ ህይወት የሚገኘው በዛ በኩል ነው ብሎ ነግረን አንተንና ማን ነው የላከው ኢየሱስ ክርስቶስን ያውቁ ዘንድ ይቼ ዘላለም ህይወት ናት ብሏል። ይሄ ሳይታወቅ የዘላለም ህይወት አይገኝም። ስለዚህ እኔ አለ እንግዲህ እኔ የመጣሁበትን እኔ ላደርግ ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለእርሻ ለቁፋሮ ቢሮ ቁጭ ብሎ ሊፈርድ ለምንድን ነው የመጣው? ይሄን ለመግለጽ ነው የመጣው። ባድርግ ይሄንን ከተገለጸልን ከመጣበት ዋናው የመጀመሪያው ይሄ ነው። ይሄን መግለጽ ነው። ይሄንን ይገልጻል። ከዛ በኋላ እንቅፋት የሆኑብኝ ነገሮች ሁሉ ያስወግዳቸዋል እና እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ ገለጽኩ ነው። እስከዛ ድረስ የሰው ልጅ አያውቅህም። ይሆ ገለጽኩ አከበርኩ። ቀጥሎ ያለስ አሁንም አባቶ ያለ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኛል። ግለጸኝ ነው። ይሄ እንግዲህ ልብ አድርግ። እኔ እንዲህ አድርጌ በምድር ገለጽኩ። አንተም ደግሞ ዓለም ሳይፈጠር አየኸው። ፈጣሪ ስጋ ትላንት አይደል ተፈጠረ? በስጋ እኮ ይሄን በሚናገርበት እኮ የ33 ዓመት ጎልማሳ ቢሆን እኮ ነው። ከዛ በላይ አይደለም በስጋ። በአምላክነቱ ደግሞ እንዴት እንደሚያሳያየው ዓለም ሳይፈጠር እኮ ነው የሚለው። ዓለም ሳይፈጠር ምን በሆነ ደማችሁ አንብቡት። ዓለም ሳይፈጠር አጥኑት። ይሄንን በደንብ አድርጋችሁ። ዓለምን የፈጠረ ጌታ ነው፣ ፍጡር አይደለም። ክርስቶስን ፍጡር አለው አላልኩም። ክርስቶስ በስጋ ፍጡር አልኩ እንጂ ክርስቶስ በመለኮቱ ፍጡር ነው አላልኩም፣ አልወጣኝም። እትኩን ስማ ባሰት ነገ በእግዚአብሔር ዳኝነት አብረን እንቆማለን። በማን እንደምንፈረድ እግዚአብሔር ያውቃል። እኔ በዚህቹ መድረክ ላይ አለ አቀባጣሪ ሲቀባጥ በዚህቹ መድረክ ላይ እኮ መጥቶ ፍጡር ነው ብሏል ክርስቶስን አለ። በዛም ላይ እኮ እንነጋገር ቅረቡና እንነጋገር ብለን ለቦርዱም ጽፈናል፣ በሽማግሌም ጠይቀናል። እምቢ አሉ። ካህናቱ አንፈልግም። እነ ዶክተር አክሊሉ እዛ ቁጭ ብለው ይሰማሉ የሚለፈለፈውን ነገር አለ። እናንተ ሰዎች ይሄ ሰው እንነጋገር ብሎ ስንት ጊዜ ነው ደብዳቤ የጻፈው? እኔ ምስክር ነኝ ማለት አልቻሉ። ይሄንን ታሪኩም አለ። ዝም ብዬ ተሸክሜ ስለተቀመጥኩ እንጂ ከኔም አልፎ አስተዳደሩ ራሱ ቦርዱ ተነጋግሮ እንነጋገር፣ እሱም ተሳስቶ ከሆነ በሱ ይፈረድበት። አሁን ለመጀመሪያ ካህናቱ እምቢ አሉን አሉ ዶክተር አሉ። እምቢ አሉን ካህናቱ፣ ምን ላርጋቸው አሉ። ካህናቱ እምቢ ካሉ ደግሞ በቦርድ ይታያል። ቦርዱ አዋቂዎችን ሰብስቦ ያነጋግር ተባለ። አሁን እሳቸውን በዛ አንዴ ቦርዱ ቫኬሽን ወጣ ይላሉ አሉ። ይሄ አሉ። መጠየቅ ትችላላችሁ። እንዲህ ተጠይቆ ነበር ብላችሁ ጠይቁ። እኛ ዝም ብለን ሰውን ላለመከፋፈል ለሰው ክፉ ነገር ላለመናገር ብለን ችለን ብንሸከም እኛ ብንችላቸው አልቻላሉ። ከምናቸው ደረስን እና በኋላ እምቢ አሉ። እንደገና ደግሞ መምህር ወርቅነህና አቡነ ገብርኤል ይደረጉታል። አማረ ዛሬ እንዲህ ሊሆን ማን እኛ ያዳፈነውን እሳት አትጫሩብን ብሎ ከለከላቸው። ይሄ ነው እኮ ጉዱ። እኔ ጉዱን ተሸክሜ ዝም ስላልኩኝ ነው። እኛ ያዳፈነውን ለምን ይዳፈናል? ለምንድን ነው የሚዳፈነው? እንግዲህ እኔ አንድ ብቻ ሆኜ ያ ሁሉ በላይ ላይ እንዲህ መከራውን ሲያይ እግዚአብሔር ብቻዬን አይደለም እንዲህ አወጣኝ። አንገቴን ቀና አድርጌ ነው የሚሄደው፣ አላዘቀዝቅም። እግዚአብሔር የተመሰገነ ይሁን። አላፍርም፣ በማንም ፊት አላፍርም። ማንንም ለመበደል አልተነሳሁም፣ ማንንም ለመጉዳትም አልተነሳሁም። እውነቱን ነው እየተናገርኩት ያለው። እነሱ እንደ እስስት በየጊዜው ይለዋወጣሉ። የእመቤታችንን ጉዳይ አብረን ቁጭ ብለን ፈርመን ለቤተ ክህነት ልከን የተፈረመው ነገር አለ። ዌብሳይቱም ላይ ብትገቡ ታዩታላችሁ። ካዱት። ያ ነገር የማን ብቻ ሆኖ ቀረ? የአባ ማዛ ብቻ ሆኖ ቀረ። ይሁን ይቅር። ስለ እውነት ከኔ ጋር እውነት ይሄን የለኮሱ ሰውዬ አሁን ፓትርያርክ ሆናቸውና እዚህ ይሄን ለኮሱ ልክ አሁን እንደሚደረገው ከዛ እየተመላለሱ እነኚህ ያጋንንት ማህበሮች አሉ። ከነዛ ጋር እዚህ እየደለቱ ወረቀት ይበትኑ ነበር። ኧረ ተው ረፉ ቢባሉ እምቢ አሉ። ይሄን ያደረጉና እኛ ላክን።
እዛ ያሉትም አፈር መሆን ላይቀር አቡነ ጳውሎስም በራሴ ላይ እሳት አልጭርም፣ ከኔ ጋር ያሉ ጳጳሳት የዚህ ግንዛቤ የላቸውም ብለው ታሪኩን ዘግተው አለፉ፣ ሞቱ። ያው ነው እንግዲህ መሞት አይቀር። እውነትን ተናግረን እንሙት። እውነትን ተናግረን እንሙት። ሰማዕታትን እንወዳለን፣ ጻድቃንን እንወዳለን፣ ቅዱሳንን እንወዳለን ይላል። እነሱ መውደድ ማለት እኮ እነሱ ለቆሙለት ዓላማ መቆም ነው። እነሱ የመሰከሩትን እውነት መመስከር ነው። እንደዛ ሆኖ አለፉ። አሁንስ ጊዜ ሰጣቸውና ተቀመጡ ቦታ ላይ። ታዲያ ለምን አንስቶ አያወግዙንም? አሁን ነበር፣ አሁን ስልጣን አግኝቷል። ለምን አያነሱትም? ወንድ ከሆኑ ለምን አሁን አንስተው እንዲህ የሚሉ እኮ በምድረ አሜሪካ አሉ። ስለዚህ እነዚህ ኑና እናውግዛቸው ለምን አይሉም? እስቲ ምን ይዘው ውሾን አነሳ፣ ውሾ የሆነ ጸም አሉ፣ ጸጥ አሉ፣ ጊዜያቸው እስኪያልፍ ድረስ። የምናፍርበት ነገር አይደለም። እኛ ዝም ብለን ብንቀመጥ እንደገና ይነካኩናል። እና ወደዛ አትሂዱ፣ እዛ እየሄዳችሁ ብር እየሰጣችሁ፣ ብር ልሰጡኝ ነው እንደምትመጡ እናንተ እኔ ጋር? ልብ አድርጎ አስተውሉ። ይሄን ዓለም ይስማው እንዴ! እግዚአብሔርን ለማምለክ ነው የምትመጡት አይደለም እንዴ? ስተት አስተምራችሁ፣ ስተት ነገርኳችሁ። ለእናንተ ብቻ አይደለም፣ በሚስጥር አይደለም የምናገረው፣ ለዓለም ሳውዲ አረቢያ ድረስ እኮ ነው የሚሄደው። ይሄ ልብ አድርግ። እና በግልጽ ነው የተናገርኩት። እና እንዲህ አታድር በፊት ለፊት ቆመው ያንን ደግሞ በአየር ላይ ለቀቁት። እንዴ! አረ እግዚአብሔርን መፍራት ደግ ነው። እኔ በእድሌ ነው የምኖር። እስካሁንም በእድሌ ነው የኖርኩት። ከዚህም በኋላ በእድሌ ነው የምኖር። ምን ያህል ዘመን እንደምኖርም አላውቅም። እስከ ዛሬ ያኖረኝ ጌታ አሁንም ያኖረኛል። ምንም የምሆነው ነገር የለም። እኔ ግን በሰው ላይ መሰናክል አይሁኑ። በሌላ መልኩ እንዶ ለመሆኑ እናንተስ ብትሆኑ፣ ይሄ ምእመን የተባለውም ክፍል ቢሆን እንዴት ቢናቅ ነው? ይሄ በዚህ ሂድ በዚህ አትሂድ የምትባል ሰው ነህ አንተ። ራስን አትችልም? ለምን? ጎበዝ ከሆንክ ናግጠም እስቲ አትለውም? ወንድ ከሆንክ እዚህ ዝም ብላ መለፍለፍ አይደል? ናግጠም። አንተሳ ምንድነው የምትለው? በዚህ ላይ ነበራ ሰው ቢኖር እና አስተውሎ ይሄንን የምናገረው ፍጡር ነው አለ ክርስቶስ ብሏል። አሁንም እምነታችሁ ልብ አድርጉት። ክርስቶስ በስጋ አረጋግጬ ነው የሚሄድ። ክርስቶስ በስጋ ፍጡር ነው። ይሄ እንዳትሳሳት። ምክንያቱም ሰው ሆነ ማለት ይቀራል። ይሄ በስጋ ፍጡር ነው የማትል ከሆነ ምን ሆኖ ነው? እንዴት ነው ሰው የሆነው ታዲያ? በመለኮቱ አላልኩኝም። ደግሞ ከአርዮስ ጋር ያገናኙታል። በመሰረቱ ይሄ ሁሉ እኮ ታሪክ አለማወቅ ነው እኮ። ይሄ ሁሉ እኮ መጽሐፉ በሁሉ ተጽፎ በስነ ስርዓቱ ተቀምጧል። አርዮስ እኮ በምስጢረ ስጋዌ ላይ አይደለም ችግሩ። አርዮስ ከስጋዌ በፊት ባለ ጉዳይ ላይ ነው ችግሩ። ይዞም የተነሳው አዲስ ኪዳንን አይደለም ብሉይ ኪዳንን ነው። በብሉይ ኪዳን በመጽሐፈ ምሳሌ ጥበብ እግዚአብሔር የመንገዱ መጀመሪያ አድርጎ ፈጠረኝ አለች። ጥበብ ማለት እግዚአብሔር ወልድ ነው። እግዚአብሔር ወልድ ፍጡር ቢሆን ነው ብሎ ፍጡር ነው ብሎ ተነሳ ማለት ነው። እሱ ልብ አድርጉት እንግዲህ። ይሄ መቼውን ነው? ከልደት በፊት ቅድመ ዓለም በነበረው ጊዜ በዛን ሰዓት አብ እሱን ፈጥሮ በእርሱ ዓለምን ፈጠረ ብሎ ተነሳ። ይሄን አርም ብለው እሱን ለማውገዝ የመጡት በዚህ መልኩ ነው እንጂ በስጋ አይደለም። ምናልባት ውግዘቱ ያለው በአዲስ ኪዳን ውስጥ ነው። አርዮስም ያለው ዘመኑ በአዲስ ኪዳን ውስጥ ነው። ነጥቡ ግን ያለው እታች ነው። መነሻው ከልደት በፊት ባለው ንባብ ነው የተነሳው እና የሚናገረውም ቅድመ ዓለም ፍጡር ነበርና እሱን ፈጥሮ በእርሱ ዓለምን ፈጠረ እያለ ነው አርዮስ የሚናገረው እንጂ ከዚህ ጋር የሚገናኝ አይደለም። በስጋ ፍጡር ነው ማለትና በመለኮት ፍጡር ነው ማለት የተለያየ ነገር ነው። በስጋ ፍጡር ነው ማለት ትክክል፣ በመለኮት ፍጡር ነው ማለት ደግሞ ሐሰት፣ ውጉዝ ከአርዮስ የሚያስብለው ይሄ ነው። ስለዚህ ለይት ይሄን መያዝ አቅታችኋል እንደ እናንተ ምንስ ቢሆን እንደው ይሄ ቀላል ነገር ነው። ሰው ከዚህ የበለጠ ብዙ ነገር ያውቃል። እና ዝም ብለህ ያገኘውን ሁሉ ወስደህ ሰው ላይ ትደፋለህ አለ። በላችሁ ላይ ደፋሁኝ እንዲህ እኮ ነው የሚናገሩት። ወስደህ በሰው ላይ ትደፋለህ አሉት። ወንጌል መናገሬ፣ እውነት መናገሬ፣ እኔ ያወቅኩትን ያህል እወቁ ማለቴ በእናንተ ላይ መድፋት ነው ይሄ?
ልብ አድርጉት። እንዲህ ነው የተባለውና ያም ሆነ ይህ አሁን እዚህ ላይ ያየነው ላደርገው የሰጠኝ ስራ ፈጽሜ በምድር አከበርኩ። አሁንም አባቶ ያለ ዓለም ሳይፈጠር ይሄ ነው እንግዲህ ልብ አድርግ። አሁን አርዮስን ሲመታው ልብ አድርግ። ዓለም ሳይፈጠር በአንተ ዘንድ በነበረኝ፣ ምክንያቱም ዓለም ሳይፈጠርም አምላክ ነው፣ ነበር፣ የኖረ ነው፣ ጊዜ የለውም። በዚህ ጊዜ የተነሳ ለቀዳማዊነቱ ጥንት የለውም፣ ለዳህራዊነቱ ፍጻሜ የለውም፣ መነሻና መድረሻ የለውም። ለዚህ ነው ቅድመ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ ምን አድርገኝ አክብረኝ አለ። ኢየሱስ ግለጸኝ ነውና ኢየሱስ ከተገለጸ እኛ እናምናለን። ካመን ደግሞ የዘላለም ሕይወት እናገኛለን። ያም ለማግኘት ደግሞ ምንድነው መማር አለብን። ኢየሱስ ክርስቶስ የሚገለጸው በወንጌል ነው፣ በተረታ ተረት አይደለም። በመጽሐፍ ባልቴት አይደለም። እነሱ ባልቴታቸው እዛው ያንቡት። ይሄ በመጽሐፍ ባልቴት የሚገለጽ ነገር የለም ከጨዋታ በስተቀር እና በወንጌል ነው የሚገለጸው። ባለቤቱ እንዲህ አድርጎ ነው የገለጸው። ግለጸኝ ማለት አክብረኝ ማለት ግለጸኝ፣ ሰው ይወቀኝ። ምክንያቱም እሱ ካልታወቀ ድነት አይገኝምና። ቀጥልልን። ከዓለም ለሰጠኝ ሰዎች ምን አደረግኩ? ይህልኝ እንግዲህ ስምን ገለጥሁላቸው። ለማን ነው የገለጸው? ከዓለም ተስቦ ወደ ኢየሱስ ለመጡት ምንድነው የተገለጸው? ስሙ። የማስም የአባቱ ስም። ስምን ገለጽ እኮ ነው የሚለው። የአባቱን ስምን ገለጥሁላቸው። ያንተ ነበሩ ለእኔ ሰጠሃቸው። ማለት እንግዲህ አሁን ሰጠኝ እንግዲህ ስጋ በኋላ አይደለም የመጣው። አምላክነቱን ገንዘብ በማድረጉ ሰጠኝ። ቃልህም ምን ሆኗል? ጠብቀዋል። እሱ የተናገረው ነገር ላይ እውነት ነው ብሎ ተቀብለዋል። እነዚህ ነው። እኔና እናንተም እግዚአብሔር የተናገረውን ቃል እውነት ነው ብለን መቀበል እግዚአብሔር ይርዳን። ከሐሰተኛ አስተማሪዎች ይሰውረን። ይሄ ነው ችግር የሆነብን። የእግዚአብሔር ቃል ሕይወት ያለው ቃል ነው። ቃሉን ጠብቀን ሕይወት እናገኛለን። ሌላ ምንም ከዚህ ውጪ የሚያስፈልገን ነገር የለም። ሕይወት እዚህ ውስጥ ነው ያለው። ቀጥልልን። እሺ የሰጠኸኝ ሁሉ ካንተ እንደሆነ አሁን ያውቃሉ አለ። ተመልከት እንግዲህ ይሄ ስጋ ድሮ ራሱ ታማሚ የነበረ ለማኝ የነበረ አሁን ምን ሆነ? ተለማኝ ሆነ። አየህ፣ ፈዋሽ ሆነ አይደል? ይሄ ሁሉ ተመልከት እንግዲህ የሰጠኸኝ ሁሉ አለ ካንተ እንደሆነ ያውቁ ዘንድ። ይህን እናውቃለን። ይህ አይደል እንዴ ክርስቶስ የሱ የተዋህደው ስጋ እኮ ቅድመ ተዋህዶ እሱ ከመዋሃዱ በፊት ታማሚ ለማኝ ወይም ደግሞ ብዙ ነገር በሱ ላይ የነበረ ነው፣ እንኳን ለሌላ ሊተርፍ ቀርቶ። አሁን ግን ይሄን አምላክነቱ ሲያገኝ አምላክነቱ ያገኘው በተዋህዶ በመለወጥ አይደለም። እና ያውቃሉ የሰጠኝ ቃልን ሰጥቻቸዋለሁና በቃሉ መሰረት ነው እሱን የምናውቀው። ይሄን ሁሉ ስጋ ገንዘቡ ያደረገው እግዚአብሔር ወዶ ፈቅዶ ስጋ አምላክ ይሁን ብሎ ስለወደደ ያንን የእርሱን ክብር ምንም ሳያስቀር ፍጹም አምላክ ፍጹም ሰው እንላለን። በሰውነቱም ምንም ጉድለት የለበትም፣ በአምላክነቱም ምንም ጉድለት የለበትም። ሰው በመሆኑ ከአምላክነቱ አልተለወጠም፣ አምላክ በመሆኑ ከሰውነቱ አልተለወጠም። ይሄ ነው እጹብ ድንቅ ስራ። እና ሰጥቻቸዋለሁ፣ እነርሱ ምን ሆኑ? ተቀበሉ፣ ከአንተም ዘንድ እንደወጣው በእውነት አወቁ። እሺ አብ የማ ልጅ ነው? ማን ነው? ወልድ ማለት ነው። ወልድ የማ ልጅ ነው? የአብ ልጅ ነው። ማን ነገረን? ራሱ ወልድ አይደል? ካንተ ወጣሁ ማለት ልብ አድርግ፣ መወለድ ማለት ነው። ይሄ አባቴ ብሎ የጠራው አብ ቢወልደው ነው። ልጅ ማን ነው? ወልድም ልጁ ቢሆን ነው። ስለዚህ ይሄን ማመን ተገቢ ስለሆነ ነው። ይሄንን በእውነት ማን ነው? ካንተ ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። ይሄን ሁሉ አሁን የሚናገረው ላኪ፣ ተላኪ፣ አባት፣ ልጅ እንዳለ እንድናውቅ ነው አይደል? ይሄን ገለጸልን ኢየሱስ ክርስቶስ። ዮሐንስ ይሄንን ነው እንግዲህ ልጁ መጥቶ ተረከልን ወይንም ነገረን ያለ ይሄንን ነው።
ዮሐንስ ወንጌል ምዕራፍ 17 ቁጥር 2 አንድ ጨምርና ከናንተ ይልቅ እኔን ደክሞኛል ትንሽ ጨምርና አንድ ጥቅስ አይተን እናበቃለን። እሺ በዚህ ትምህርት መሰረት እግዚአብሔርን አውቀው እርሱን መስለው ለመኖር የፈለጉ ሰዎች በዚህ ዓለም ኑሯቸው እንዴት ነበር? የኛ ጥያቄ ነው ይሄ። እንዴት ነው እስቲ ኑሯቸው? እንግዲህ በዚህ መሰረት እሱ ባስተማረው መሰረት ማለት ነው እና በዚህ ትምህርት መሰረት እግዚአብሔርን አውቀው እርሱን መስለው የተነሳንበት እግዚአብሔር ለመምሰል ራስህን አስለምድ ነው አይደል የተባለው? አዎ ሰዎቹ በትምህርቱ መሰረት እሱን አውቀው እርሱን መስለዋልና ለመኖር የፈለጉ ሰዎች በዚህ ዓለም ኑሯቸው እንዴት ነበር? ምን ይመስላል? ይሄን እናንተ ጥያቄ ነው። እሺ ሐዋርያ ቅዱስ ጳውሎስ መልሳለሁ ለዚህ ምንድነው የሚለን? እስቲ ምንድነው የሚለው? ጥቅሱን በእውነትም ምን አለ? በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይሆናሉ? ይሰደዳሉ። ደግማችሁ አይታችኋል? እነማን ናቸው የሚሰደዱት? እነማን ናቸው የሚሰደዱት? ተረዱት። መጀመሪያ አመልከት። በእውነትም አለ አየሁ በክርስቶስ ኢየሱስ። በክርስቶስ ኢየሱስ ማለት በክርስቶስ ኢየሱስ አምነው ማለት ነው። በተጫነበት ምክንያቱ ይሄ ነው። በክርስቶስ ኢየሱስ ማለት አሁን እንግዲህ የኢየሱስን ትምህርት ሰምተን በኢየሱስ ክርስቶስ አምነን ከዛ በኋላ ምን እንመስላለን? እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ማን ነው የሚያሳድዳቸው? ማን ነው የሚያሳድዳቸው? ይሄንን እናስተውል። እንዲህ ነው መጽሐፍ ቅዱስ የሚነግረን። ዲያብሎስ ሰራዊቱን ያስነሳና የእግዚአብሔርን ስም የሚጠሩትን እግዚአብሔርን በአግባቡ አምልከን እግዚአብሔርን በአግባቡ አውቀን እግዚአብሔርን መስለን እንኖራለን ያሉትን ሁሉ ያሳድዳል። አይዟችሁ ይሄ ስደት ቢባል በሚቀጥለው ትምህርት እንማራዋለን። ምናልባት ሌላ ጊዜ እንማራለን። ትምህርቱ ሰፋ ያለ ነው። ሰፋ አድርገን እንመለከተዋለን። የሚሰደዱት መጽሐፍ ቅዱስ እንዳስቀመጠው ከነሱ ልቡና ነው። ሰው ከሰው ልቡና ከወጣ ምን ሆነ? ተሰደደ። ለእናንተ ፍቅር የላቸውም ወይም ለእናንተ አያስቡም፣ ከነሱ ትወጣላቸው ነው። በሌላ መልኩ በዛን ጊዜ ደግሞ ምን ነበር የተደረገው? ወደፊት እንመለከተዋለን። ከምኩራባችን አትገቡም አሉ። ለምን? ኢየሱስ ክርስቶስ አምላክ ነው ብላቸዋልና ከምኩራባችን አትገቡም፣ ከኛ ጋር አትጸልዩም፣ አብራችሁን አትጸልዩም አለ። እግዚአብሔር የማይመሰገንበት እውነት የማይነገርበት ይህ ምን ያደርጋል? ይሄ ቤተ ጣዖት ነው። ከዛ መሰደድ ይቆጫል እንዴ? እግዚአብሔር ከማይነገርበት፣ እግዚአብሔር ከማይታወቅበት፣ እግዚአብሔር ከማይመለክበት፣ እግዚአብሔር ከማይመሰገንበት አዳራሽ ብንወጣ ይቆጨናል? ምን ያደርግልናል? ባዶ ቤት ባዶ ወና ምን ያደርግልናል? ከዛ ነው ወደፊት እናያለን በትምህርት። ዝም ብዬ አይደለም የምናገረው። እሱም ብለዋል ያስወጧቸዋል ከምኩራባቸው። ተዘጋግተው ይቀመጡ እዛ፣ እኛን አይድረሱብን። እኛ በክርስቶስ ነን ያለ ነው እና እኛ ወዴት ነው የተሰደድነው? ወደ ክርስቶስ። ይሄ ዛሬም ብቻ አይደለም። ቅዱስ ዳዊት ቀደም ብሎ ምን አለ? ጸላይኩ ማህበረ እኩያን ወይነብር ምስለ ጽልውሃን አለ። የብዙዎችን የክፎችን ማህበር ጠላኋል። ወይነብር ምስለ ጽልውሃን፣ ከሸንጋዮች ጋር ከሽንገላ በስተቀር እውነትን ከማይነገሩት ጋር መኖርን አልፈልግም ነው ያለው። የእግዚአብሔር ሰው ከሸንጋዮች ጋር መኖር አይፈልግም። የእግዚአብሔር ሰው ከማህበር እኩያን ጋር መኖር አይፈልግም። ስለዚህ ይሄ ዛሬ የተጀመረ አይደለም። ሐዋርያ ግን ቅዱስ ጳውሎስ ለጢሞቴዎስ በጻፈው ነው። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ተወዳላችሁ። እናንተ እግዚአብሔርን መምሰል በእውነት ያ እና ስለዚህ የሚደርሰውን ታውቁታላችሁ።
ትሰደዳላችሁ። የቱን ትመርጣላችሁ? መሰደዱን ወይስ መወደዱን? በአይሁድ ዘንድ መወደድን፣ በርኩሳን ሰዎች ዘንድ መወደድን፣ በክፉዎች ሰዎች ዘንድ መወደድን ነው ወይስ ስለ ክርስቶስ መሰደድን ነው የምትፈልጉት? መሰደድ ነው የሚጠቅመው። ተግባባን? መሰደድ ነው የሚጠቅመው። በዚህ ላይ ደግሞ መሰደድ ብዬ ብላችሁ ይሄ ድሮ ቀረ። በነዲዮቅልጥያኖስ ዘመነ መንግስት ቀረ። ሰውን ክርስቲያኖችን እያረዱ ክርስቲያኖችን እያነደዱ ክርስቲያን እየቀረደዱ መኖር ድሮ ቀረ። ዛሬ ግን ነፃነት የተከበረ ነው። እንኳንስ እግዚአብሔር ኃያሉ እግዚአብሔርን፣ ጠባቂ እግዚአብሔርን፣ መጋቢ እግዚአብሔርን፣ ጽኑ የሆነ እግዚአብሔርን ቀርቶ ብትፈልግ ሰይጣን የሚያመልክም አይነካም አይደል? የራሱ ድርሻ ነው። ሰይጣን አመልካለሁ ካለ የራሱ ድርሻ ነው፣ አይነካም። በይበልጥ ደግሞ በምድር አሜሪካ የት እንዳሉ ማቁም ማለት ነው። በምድር አሜሪካ እኮ ማንም የፈለገውን አምልኮ መኖር ይችላል አይደል? አንድ ጊዜ ነፍሱን ይማርና አንድ አቶ ጌታቸው የሚባል ሰው ነበር፣ እዚሁ አካባቢ አርፏል። በዛን ወቅት መቼም ለመከራ የተፈጠርኩ ሰው ስለሆንኩኝ ከዛኛው ገብርኤል በምንለያይበት ጊዜ በቃ በሬዲዮ ላይ ነጋጠባ እኔ ነኝ በቃ ነጋጠባ እንዲህ ወያኔ እንዲህ ያድርጉ እንዲፈጥሩ እንዲህ ይሉ ነበርና ወጡና ከፍርድ ቤት መልስ ነው። በማግስቱ አርብ ይሁን የፍርድ ቤት አብረን ቆመን ነበርና አንድ ወድ ቀንጦና በሬዲዮ ነበራቸው እና ዛ ሬዲዮ ላይ ጊዜ አልፋል ይስሙት ብዬ ነው የምናገረው፣ ዓለምም ይስማው። እኔ ብዙ ታሪክ አለኝ፣ ታሪኬን አወጣለሁ ዓለም እንዲሰማው። እና እዛ ላይ ወጡና ዛሬ እንዲሁ ቅዱስ ገብርኤል ያደረገውን ታምር እናገራለን፣ ቅዱስ ገብርኤል ያደረገውን ታምር እናገራለን አሉ። መጀመሪያ ሰው እንዲህ አቴንሽን ሰጥቶ እንዲያዳምጣቸው ነው። እና አሉና ከዛም በኋላ እሺ ተብሎ እንግዲህ መጨረሻ ላይ ምን ያሉ አባ መዓዛ ነው ፍርድ ቤት ቆሞ የአቡነ ማትያስ ተከታይ ነኝ አለ። ቅዱስ ገብርኤል የሰራው ታምር ይሄን ነው እንግዲህ። የሚገርም እኮ አሉ እኮ ሰዎች ያሉትም ሰዎች አሉ እኮ። ከዛ በተለያየን ሰዓት ነው አሁን ይሄ ታምር መሆኑ ነው ማለት ነው። ተናደደና የአቶ ጌታቸው ነፍሱን ይማርና በሬዲዮ ላይ በስልክ ነው መለሰና እናንተ እንኳንስ አባ ማትያስን አይደለም አባም በዚህ ሀገር እኮ ሰው የፈለገውን ማምለክ ይችላል። እንኳን አባ ማትያስን አይደለም ሰይጣን ተከትያለሁ ብል እናንተ ምን አገባችሁ? ምን ባዮች ናችሁ? እንዲስ ይባላል። አሁን ይሄ ገብርኤል የሰራ ታምር ነው የምትሉት? ገብርኤል ይፍረድባችኋል። በሬዲዮ እኮ ነው እንዲለፈልፉት። ከዛ ስገላገል ደግሞ እንደገና ሌላው ሳት ተጫረ። እግዚአብሔር ሁሉንም አብርዶልኝ እዚህ አድርሶኛል። ከዚህ በኋላ እንግዲህ እድሜም ወደ 64 እየሄደ ነው። ምንም አልሆንኩኝም፣ ኖሬአለሁ። እግዚአብሔር የተመሰገነ ይሁን። እናንተንም የሰጠን ጌታ ይመስገን። እንኖራለን፣ ምንም አንሆንም፣ እንኖራለን። ሳምንትም ድብልቅልቅ አድርገን ነው የምናከብረው። እያንዳንዳችሁ እነሱ አውጇል፣ እናንተም አውጁ። አንድ ሰው እንዳትቀር ብላችሁ ከሰፈሩ ህዝቡን አግበስብሳችሁ ይዛችሁ ነግሬያችኋለሁ። እነሱ እንዲህ አይደለም ያደረጉት። በቃ እዛ ለምን ትሄዳላችሁ? ለምን ብር ትሰጣላችሁ? ዩቲዩብ ላይ ገብተህ ማየት ትችላለህ። ዝም ብዬ አይደለም ለፈልፈው። ስለዚህ እናንተም ስብዙን ሰብስቡና እንሄዳለን፣ እኛ ምስክሮች ነን ብለና ሳምንት ነው የዛሬ ሳምንት ነው የምናከብረው። ተወዲሁ ነው የምናከብረው። በእኛ 16 ነው የሚሆን። በእኛ 16 በዚህ ሀገር ደግሞ ጁላይ 23 ነው የሚሆነው። እንግዲህ እዚህ ላይ ይበቃናል። ትምህርቱ ይቀጥላል። ምናልባት ዛሬ ሳምንት ይሄ ላይ ይቀጥል ይችላል። ከዛ በኋላ ትምህርቱ ይቀጥላል። ያ ጥሩ ትምህርት ስለሆነ እንቀጥልበታለን። እግዚአብሔር በዚሁ ይባርከን፣ የሰማነውን በህሊናችን ያሳድርልን። ያስተማረን የመከረን ይችን ሰዓት ባርኮ የሰጠን ጌታ ክብር ምስጋና ለሱ ይሁን።